ከራይት ዘጠኝ አድርሰን ስንቱን አለፍኩት ባንቺ ወጣው ስንቱን ተራራ መከታ ጋሻዬ። ምን ተሰማችሁ? እኛ በጣም ደስ ብሎናል። እንኳን ማርያም ማረች። እንኳን ለቤትሽ አበቃሽ። ችምፑርት ቢያት በጣም ከባድ ጊዜ ነበር ያሳለፈችው። በምክንያት ነው ዘና ያደረገች ነው። የምን ሙቀት የሚገርመው የመጀመሪያ ልጃችንም ልክ እንደዚህ አይነት በሽታ አጋጥሟት ነበረ። ቢልሩቢን ይባላል። ቢጫ የሚል ድጋሚ ሲገጥመን ያው ምን ማድረግ ይቻላል? ይሁን ያለው ነው የሚሆነው። ተመስገን፣ ሁሌም ተመስገን ማለት ነው። ሁላችንም በህይወት አጋጣሚያችን ውስጥ ከዚህ የከፋ ነገሮች አጋጥሞን ያውቃልና ፈጣሪ ያሳልፋል። እየጣጠፍሽ ነው። ለመጀመሪያ ጊዜ ነበር የገባችሁ። 1-2 ቀን የቆየን ይመስለኛል ማሞቂያ ክፍልና ማሞቂያ አልኩኝ ፎቶ ቴራፒ ውስጥ። ልጃችን እንግዲህ እዛ ቴራፒ ውስጥ ነው ያለው። ፎቶ ቴራፒ ውስጥ እየጠበቅን ነው በጉጉት። ምሳቃው ይመጣል። ቁጭ ብለን መብላት ነው፣ መጫወት ነው። እቺ ደግሞ እንደምታያት በጣም ኮሚክ ነች። ዘና እያደረገች ነው። እኔ ብዙ ቀን ላይ ብዙ አይደለሁም እና የምታነሳቸው ነጥቦች በጣም የሚገርሙት። ተመስገን በእያንዳንዱ ነገር አንዱ ሲደክም አንዱ እየበረታ። አጥሚትሽን እየጠጣሽ ነው። እዚህ ጋር ነው የምታዩት። ይህን የመሰለ የእናት ጡት ወተት ፈሶ ነው። እንዴት ፈሰሰብሽ? ትዳር በጣም ወሳኝ ነው። በትዳር ውስጥ ተስማምቶ ተግባብቶ መኖር ብቸኛ አማራጫችን ነው መሆን ያለበት። ፈጣሪ ትዳርን ለእኛ ሲያዘጋጅልን የምናተርፈው የምናገኘው ጥቅም ስላለ ነው እንጂ እንደ ግዴታ እንዲቀመጥ የሚሆነው ዞሮ ዞሮ ጥቅሙ ለራሳችን ስለሆነ ነው። እሱም ውድ እኮ ነው በአሁኑ ሰዓት። እሱን ካልተከተልን ደግሞ ጉዳቱ የከፋ ስለሆነ ነው። አድርሰን አለቢ ነው አለቢ። እሺ ግን ጨረሰው። ለ11 ሰዓት ላይ ነች። እባክህ ወተትሽ ምክንያት የተተካ ፎርሙላ ምንድን ነው? ዱቄቱ ፎርሙላውን ተጠጣዋለች። አንቺ ግን 11 ሰዓት ተዘጋጅ ለመታለብ ላሻለች። ደወሪ ትንሽ እረፍት ላድርግ ብዬ ጋደም አልኩ። ግድ ነው። እያለቀሰ ነው እናት አይደለች። በጠዋት ጡቷን ተረጋጋትና ለማጥባት ደጅ እየጠናች ነው። ምን እናቶች መግባት ይችላል? ይችላል። ጠይቀሻል?
እናትና ልጅ ተገናኙ። ተንፈስ አለች እሷም። አባት ደግሞ በተራው ገባ። የተለያየ ቀን ስለሆነ ያው ልብሳችን ይቀየራል። ቱታ አድርጋለሁ። አንዴ ሸሚዝ ቼክ እያደረጉ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን። የተባረከና የተቀደሰ ማዕድ አድርግልን። ያጡትን አስበልን። የምንበላውን ከሰቃችን ጋር የምንጠጣውን ከደማችን ጋር ለላቦራቶሪ ሰዓት ስለሚያስፈልግ እንብላ ብላን ብለን ታች ፓርኪንግ ቴካዊ ያመጣውና መብላት ጀመርን። በረከታም እየጠበቅን ነው እንግዲህ። በረከታም ጀምሩ። እኔ አልታጠብኩም እንዴ እና ጉርቶች የመጀመሪያ ልጃችንም እንደዚህ አይነት አጋጣሚዎች አጋጥሞን ነበረ። ቢልሩቢን ቢጫ ሆኖባት ነበርና ብቻ ከባድ ነው። በምንም አጋጣሚ ቢሆን ሐኪም ቤት ውስጥ መቆየት የሚፈጥረው የራሱ የሆነ ተጽዕኖ አለውና ፈጣሪ ቀላል እንደ ፈቃዱ ተመስገን። ምርጥ ዶክተር በስመ አብ እማየት አለ እንዲያሳይን እንጂ ምንድን ነው የምትሰሪው በስልክሽ? ለምን ታበሪው? ፊቷን ብታዪው እስ ያዙሩ እንዴ አዙሩ። ምግብ ላይ ነው የምታስጨፍራትማ። እስቲ ቆይ እንደዚህ አይነት ከባድ ሁኔታዎችን ለማሳለፍ የግድ ደስተኛ ቤተሰብ መሆን ያስፈልጋል። ደስታን የምናገኘው ከራሳችን ነው፣ ውስጣችን ነው ያለው። ሰላምን የመሰለ ነገር የለም። ቤተሰባችንን በጥሩ መሰረት ላይ ካልመሰረትን አይደለም ከባድ ሁኔታዎች ይቅርና ሰላም ሆነን እንኳን ሰላም አይኖረንም። ባለቤቴ ትንሽ ረፍት እንድታደርግ አድርጌ ዶክተር ጋር ልጄን አስገብቼ ከዶክተር ጋር እያወራን ነው። ፀሐይ በጣም ከባድ ነበር እዛ ሰዓት ላይ የለም። ሰው በምን መልኩ እንዴት እናድርግ የሚለውን ነገር እየተመካከረ ነው። እንደሰማችሁት እንደሚሰማችሁ የ3 ሰዓት ፀሐይ አለ። እሷን ካጣን ደግሞ ወደ 5 ሰዓት አካባቢ ያለውንም ፀሐይ በተወሰነ ደቂቃውን ቀንሰን መጠቀም እንደምንችል እያወራችን ነው ያለችው እና ከባድ ነው። ወቅቱም ትንሽ ያስቸግር ነበር። ልጃችን ቶሎ ደግሞ ወደ መደበኛ ህይወት ውስጥ እንዲገባ ከፈጣሪ በታች እንግዲህ የበኩላችንን ጥረት እያደረግን ያለ ነው። ከዶክተር ጋር ልጅ ሲሰጠን ፈጣሪ እንድንንከባከበው ኃላፊነት ሰጥቶ ነው። ልጆቻችን የምናደርጋቸው መስዋዕትነት በሙሉ በፈጣሪ ዘንድ ትልቅ ቦታ አላቸው። የዘንድሮ አባቶች ግን እንዴት ነው? ከ10 ስንት ይገባናል? አጠቃላይ ላይ እንክብካቤ ላይ አንቻለም። አሁን ወደ ላቦራቶሪ ገባን። ያው ቼክአፕ ስለነበራት ከዛ ቼክ አድርገን ወደ ዶክተሮቻችን መጣን። በጣም በጥሩ ሁኔታ ነው እየተንከባከቡን ያሉት። በዚህ አጋጣሚ ኢትኬር በጣም የህፃናትና በልዩ ሁኔታ ነው የተንከባከቡን። የካቲት 12 ጀርባ ነው ያለውና ሄዳችሁ ጎብኟቸው። ያቸው እነዚህ 2 አዘቦች
በጣም ከባድ ሁኔታ ነው እያሳለፈች ያለችው። ባለቤት ያልቻለችም በጣም እየተንቀሳቀሰች ነበረ። ካያችኋት በጣም ከፈጣሪ በታች መንቀሳቀሷ በጣም ጠቅሟታል። እግዚአብሔር ይመስገን። እንደምታዩት ፊዚካሊም ጨምራ ነበረ። የልጃችንን ፊዚካል ወይቱ ክብደቱ ጨምሮ ነበረና በሰላም ከሐኪም ቤት ወጣ። ተመስገን እግዚአብሔር እንኳን ለዚህ ቀን በዚህ ሰዓት ሕክምና ላይ ያላችሁ በሙሉ ፈጣሪ ጤናችሁን ሰጥቷችሁ ለቤታችሁ ያብቃችሁ። ከባድ ነው። እግዚአብሔር ይመስገን፣ ክብሩ ይስፋ። ለቤታችን አበቃን። ተመስገን። በዚህ ሁኔታ ውስጥ ግን እናትነትን ለመሸከም የሚያስችል ጫንቃ እስካሌላችሁ ድረስ ግን እናትነት ከባድ ነው። በጣም ክብር ይገባቸዋል እናቶቻችን። እኔ ውድ ባለቤት በጣም አክባሪሽ ነኝ። ቤቴን ብለሽ ትዳሬ ብለሽ ለልጆችሽ ለቤተሰቦችሽ እየከፈልሽ ላለሽው መስዋዕትነት በሙሉ እንግዲህ ፈጣሪ እድሜና ጤና በመስጠት እንዲከስሽ እፈልጋለሁ። ራውጣለሁ መንገድ አለ ልልሽ እንኳን ለቤትሽ አበቃሽ። እማቴ ምንድን ነው? አቤት እንዲ እያመመው ነው አይኑን እና ኦኬ ላይቱ እሺ ይቅርታ አትንኪ ነይ ኦኬ ይገለልሽለት ነው እንዴ? ታው እሺ እንዳትኝበት እሺ በቃ ተነቀና እሺ አላረግም እሺ ቤቢ እሺ አይተሻል አይደል? እንደምታዩት ከባድ ጊዜ ስላሳለፍን ምንም አይነት ቤት ውስጥ እንኳን በደህና መጣሽ እንኳን ለቤትሽ አበቃሽ የሚል እንኳን ዝግጅት ሳላደርግ ነው ቤት ያመጣኋት። ምን ተሰማችሁ? እሺ ትልቅ ምን ተሰማችሁ? እኛ በጣም ደስ ብሎናል። እንኳን ማርያም ማረች። አሜን አንበሳ ፖሚስ አሜን። ግን ደስታ ነገር ምንድን ነው? ደስ ብሎናል። እንደ አላዛራ ታብራራ እንዴ? አንቺስ ፑና ሳት ነች። ደስ ብሎኛል። እሺ ወለደልህ ቦምብ የሆነ ጥያቄ ነው። አባይቱ ለት ደግሞ ሌላ ቤቢ ሴት ልጅ ይበላል። አንተ ሴት ልጅ ይበላል። እሺ ከዛ ደግሞ ሴት ደግሞ አለ። እንኳን ማርያም ማረች። እማቲስ አንቺ ነሽ አሁን የምትጠይቅ ደግሞ ምን ተሰማሽ? ደስታ ነው ሰማ። ሌላስ የምታወሪው ነገር የለም? እጅሽ ማስቲቆንተ ወንድም ስለተወለደልሽ እንዲኖርሽ የፈለግሽው ምን እንዲያደርግልሽ ነበር? እነዚህ ጎረቤቶች አሉ ይቀጠቀጣሉ። ንገሪኝ። ምን ወንድ ልጅ የፈለግሽው እንዲወለድ እንዳይወድቅብን እንዳትኝ ማተቀስ ቤት ስላላስተካከልኩኝ ልቃም ስላላልኳት ምንም የማይደብራት። በእርግጥ ለእንደዚህ አይነት ነገር ግድ የሌለንን እኔም እሷም ቢሆንም እይቹ ያምራት የለባትም እሷ እንደዚህ አይነት ነገርና ተመስገን። የኔ ውድ ምን ያርክሽ ነው ግን ማቲ? እሷ እያጠባቻት ነው። ምንሽን አቲ እኔ ለምን ላይቱን ታያለሽ እንዴ? አቲ ላይቱን አቲ ወደ ማማተ ምንድን ነው ማቲ? አሁን ያልሽኝ ምንድን ነበር ያለችው ከዚህ በፊት? የኔ ፍቅር ምንድን ነሽ? ወንድሜ እንኳን ተመለስክ፣ እንኳን ደስ አለህ።
አይ ማስታወሻ እኮ ነው ፍቅሬ ማስታወሻ ሲያድግ ደግሞ ታሳየውና እኔ እቺ ነክን ነበር አይ አላደረስኩበትም እኮ ጨረሩ እሱ እኮ ውስጥ ነው ታች ነው ውስጥ ነው ጨረር ደግሞ ማለት ነው ጨረር ችግር የለም ብርሃን ያስፈልጋል እሱ ብርሃን ጨለማ ውስጥ ነበር እስካሁን አሁን ብርሃን ይፈልጋል እሺ በጣም ነው እንቅልፍ የሚመተኛት ያለው ለምንድን ነው የማይነሳው እንዲል ወፍራም እንዲሆን አይቻልም እንዴ እንዴት ምን ማጫወት ነው እሱ አሁን ላይ መጠጣት ይልሽ በጣም መጥባት ወተት መተኛት ያረግና ማለት ነው ትንሽ ልክ እንደነሚያው አይናቸው እንደዚህ ብሎ አይደለም የሚጣውት የነበሩት ከዛ ጠብተው አይደለ ብድግ ብለው መጫወት መደባደብና የሚጀምሩት ቶሎ እኮ ትልቅ አይሆንም ምን ትልቅ እንዲሆን አልፈልግም ትንሽ እንዲሆን ነው የምትፈልጊው አይደል እንደዚህ አሁን ትንሽ አንዴ ታዲያ ትንሽ እኮ ነው ቶሎ እኮ አያድግም አንቺ ራሱ ምን ትወለድሽ አደግሽ አሁን አንቺ አድገሻል ገና ቤተሰቦቻችን ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ፍቅራችሁን ገለጹልን እናመሰግናለን